አንዴም እንደተከሰተ ልንገራችሁ። ቁርአን ምን ያህል ሰዎችን የመማረክ ያስተነትኑት ሰዎችን የመቆጣጠር አቅሙን ይገልጽላችኋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተልኳቸውን ተቀብለው ዳዕዋቸውን ማስተላለፍ ለሰው ልጅ ጀመሩ። ተቃዋሚም ደጋፊም ተፈጠረ። ተቃዋሚያቸው በዝቶ ነበር። በተለይ ደግሞ ወጣቱ ማህበረሰብ ወደ እርሳቸው ሲሳብ ያኔ የመካ ገዢዎቹ ባላባቶቹ ንቀት ተሰማቸው። ይዘውት የነበረን ነገር ያጡ እንደሆነ ተሰማቸው። ከነርሱ ውስጥ አንዱ ረሱል ሰለላሁ ዐለይሂ ወሰለም ማታ ላይ ምሽት ላይ ቆመው ከአባ አካባቢ እየሰገዱ እንደሚቀሩ ስላወቀ እርሳቸውን ለምን ገድዬ አንገላገልም ከዚህ ጭንቀት ረብሻ ብሎ መጣ። ተጠጋ። ረሱል ሰለላሁ ዐለይሂ ወሰለም መካ ላይ ሐረም ፊት ለፊት ቆመው ከአባ ፊት ለፊት ቁርአን ይቀራሉ፣ በተመስጦ ይቀራሉ። እየቀሩ ያለ እሱ ደረሰ፣ ሰማቸው፣ ድምጻቸው ሳበው። የሚያነቡት ነገር አረበኛ ስለሆነ እሱም አረብ ስለሆነ ይሰማቸው ነበር። በተመስጦ ሲሰማቸው ቆየና ከዛም አንዲት ቃል ተናገረ። በእነሱ ዘመን በአረቦቹ ዘመን ገጣሚዎች ይታወቃሉ። ግጥሞቻቸው ደግሞ በጣም ይማርክ ነበር። ረሱልም ሰለላሁ ዐለይሂ ወሰለም አንድ ቦታ ላይ ወኢነ ሚነል በያኒ ለሲሕራ ያሉበት አጋጣሚ አለ። ጣፋጭ ግጥም ሲሰሙ ቆይተው ከንግግርም ለካ ልቦናን የሚቆጣጠር ሲሕርም ይመስላለም ያሉበት አጋጣሚ አለ። እርሱም እንደዛው መስሎት ምን አለ? እችን ቃል ተናገረ። ወሃዛ ሻዒሩን፣ ይሄ ልክ ገጣሚ ነው፣ ሰዎችን ልቦና ይቆጣጠራል ሲል ረሱል ሰለላሁ ዐለይሂ ወሰለም አጋጣሚ ቁርአኑን እየቀሩ ሱረቱል ሐቅን እየቀሩ እዚች አንቀጽ ላይ ደርሰው ነበር። ወማ ሁወ ቢቀውሊ ሻዕር ቀሊለን ማ ቱእሚኑን። አሁን እስካሁን ሲነበብ የቆየው የገጣሚ ንግግር አይደለም፣ ትንሽ ማታምኑ የሚለውን አንቀጽ ቀሩ። እዛው ላይ ደረሰ። ልክ እሱ ይሄን ሲል እርሳቸው ይሄን አነበቡ፣ ሰምተውት አልነበረም። ከዛ እሱም ተደናገጠን። አሃ ለካ ገጣሚ አይደሉም፣ ደጋሚ ናቸው፣ ካህን ናቸው። ስለዚህ የውስጤን አውቆት ወካሂኑን ዓሊመ ማ ፊ ነፍሲ ያለ። ወዲያውም ረሱል አስከትሎችን አንቀጽ ቀሩ። ወላ ቢቀውሊ ካሂን፣ የደጋሚም ንግግር አይደለም። ቀሊለን ማ ተዘከሩን፣ ትንሽ እንኳን አታስተነትኑም፣ አትገሰጹ። ታዲያ ማን ነው? ተንዚሉን ምን ረቢል ዓለሚን። ቀጣዩ አንቀጽ ደግሞ ይሄን ነው የሚለው። ይሄን ሲሰማ ግለሰቡ ሶላት ሲጨርሱ እጃቸው ላይ እስልምናን ተቀበሉ።